ብዙዎች የሚጠቁበት የሆነ ቡዳ ብለን የምንጠራው አይን ናስ ስለሱ ጉዳይ ዛሬ ልተነትን መጥቻለሁ። አንድ ሰው በአይን መጠቃቱን የሚያሳዩ ምልክቶች 6 አይነት ምልክቶች አሉ። እነሱንም እተነትናለሁ። እንዲሁም እነዚህ ምልክቶች አንድ ሰው ጋር ከተገኙ እንዴት ነው ከነዛ ነገሮች ሊጸዳና ሊወጣ የሚችለው የሚለውንም እተነትናለሁ። እንዲሁም እንደዚህ አይን ናስ የተያዙ ሰዎች ወደ ሞት ሊሄዱ ይችላሉ ወይ፣ ለሞትስ ሊያበቃቸው ይችላል ወይ የሚለውንም ልናገር እፈልጋለሁ። እንዲሁም በዚህ በአይን ናስ የሚጠቁ የሆኑ ሰዎች እነማን ናቸው የሚለውንም እናገራለሁ። እንዲሁም በዚህ በአይን ናስ መጀመሪያ ከመያዛችን በፊት በምንድነው ልንጠነቀቅ የሚገባው የሚለውንም በዚሁ ቪዲዮ ላይ ትንታኔ ይሰጥበታለሁ። በመጨረሻም እነማን ናቸው ቡዳ የምንላቸው ወይም ቡዳ ብለን ልንጠራቸው የምንችላቸው ሰዎች እነማን ናቸው የሚለው በጣም አሳሳቢው የሆነውን ጉዳይ በመጨረሻም አስቀምጥላችኋለሁ። እነዚህን ሁሉ ነጥቦች በዚህ ቪዲዮ ላይ ስለምታገኟቸው እስከ መጨረሻ ድረስ መከታተልን እንዳትዘነጉ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሰያ ቤተሰቦች እነሆ ዛሬ በጣም አሳሳቢና በጣም ወሳኝ የሚባል ነጥብ ይዤ ነው የመጣሁት። ምናልባትም አብዛኞቻችን በዚህ ጉዳይ ላይ ተጠቅተን ነገር ግን እኛ ሳናቀው በመቅረታችን የተነሳ ብዙ ሐኪም ቤቶች ተመላልሰን ሊሆን ይችላል፣ ብዙ አዋቂ የሚባሉ ቦታዎች ልንሄድ እንችላለን፣ እንዲሁም ብዙ የባህል ሕክምናዎችን ተጠቅመን ሊሆን ይችላል። ዛሬ ግን በዚህ ቪዲዮ ላይ በጣም ትልቅ የሆነን ውጤት ልታገኙበት የምትችሉትን ነጥብ ነው ላነሳላችሁ የምፈልገው። በመጀመሪያም ላነሳላችሁ የምፈልገው ይሄ አይን የሚባለው ወይም ቡዳ የሚባለው አይን ናስ ተብሎ የሚጠራው ነገር እውነታ ነው ወይስ ደግሞ ይሄ ዝም ብሎ ሰዎች የሚያወሩት ነገር ከአባቶቻችን የመጣ ጉዳይ ነው ብለን ካነሳን ይሄ ሐቂቃ ነው፣ እውነታ ነው። ረሱል ሰለላሁ ዐለይሂ ወሰለም በተለያዩ ሐዲሶች እንደጠቀሱልን ይሄ አይን የሚባለው ነገር አይን ናስ የሚባለው ነገር በጣም እውነታ የሆነ ጉዳይ ነው። አንድ ሰው ሌላን ሰው ሊበላው ይችላል በአይኑ ማለት ነው። ለምሳሌ አንድ ሐዲስን ለመጥቀስ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቤት አንዲት ሴት መጣች። ያቺ ወጣት ሴት ፊቷ በጣም የተቃጠለ መስሎ ነበር የመጣቸው። ከዛም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዞር ሲሉ ፊቷ የተለየ ሆኖ ተመለከቷት። በዚህ ሰዓት እንደዚህ አይነት መፍትሄ ተናገሩ። ኢስተርቁ ለሃ ፈኢነ ቢሃ النظرة በማለት ተናገሩ። ፈኢነ ቢሃ አልዓይን ማለት ነው። ለሷ ሩቅያ አድርጉላት፣ መድኃኒትን አድርጉላት፣ ከቁርአንና ከሐዲስ የተውጣጡ የሆኑ መድኃኒቶችን አድርጉላት፣ እንዲሁም በሷ ላይ አይን አለባት፣ አይን ናስ አለባት በማለት ረሱላህ ሰለም ተናገሩ ማለት ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይሄን ከመናገራቸው በፊት ፊቷ ላይ ባዕድ ነገር የተለየ ነገር በመመልከታቸው የተነሳ ነው ማለት ነው። ስለዚህ አይን ናስ የሚባለው ነገር እውነታ እንደሆነ ይሄ ሐዲስ በዋናነት ማስረጃ ሊሆነን ይችላል ማለት ነው። ልክ እንደዚሁም ደግሞ ሌላ ማስረጃ እናምጣ ካልን የነብዩላህ ዩሱፍ አለይሂ ሰላም ቤተሰቦች ያደረጉትን ነገር መጥቀስ እንችላለን። የዩሱፍ አለይሂ ሰላም አባት ያዕቁብ አለይሂ ሰላም ልጆች ወደ ሚስር በሚሄዱ ሰዓት ምን አላቸው? ላ ተድኹሉ ሚን ባቢን ዋሂድ አላቸው። በአንድ በር አትግቡ ልጆቼ ሆይ አላቸው። ወድኹሉ ሚን አብዋቢን ሙተፈሪቃ፣ በተለያየ በር ግቡ። በአንድ በር ስትገቡና እንዲሁም የአንድ አባት ልጆች መሆናችሁ ሲታይ አይን ሊወድቅባችሁ ይችላል፣ የሰው አይን ሊበላችሁ ይችላል፣ ሌላ ጣጣና ሌላ ጥቃትን ልታመጡ ትችላላችሁ በማለት የዩሱፍ አለይሂ ሰላም አባት ለ11 ወንድ ልጆቹ ምክርን ለግሶ ነበረ። እሺ ወደ ዋናው ሐሳቤ ስገባ እነዛ ምልክቶች እነማን ናቸው? ለምሳሌ አንድ ሰው በአይን ተጎድቷል፣ በሰው አይን ተጎድቷል ወይም አይን ናስ በልቶታል ብለን ልናስብ ዘንድ ልንናገር ዘንድ ምልክቶች አሉ። እነዛ ምልክቶች ምንድን ሊሆኑ ይችላሉ የሚለውን እንግባበት። እነሱም 6 ናቸው። 6 ነጥቦችን አነሳለሁኝ። ከዛም ውጪ አሉ፣ ነገር ግን በዋናነት ያስቀመጥኳቸው 6 ብዬ ነው ማለት ነው። የመጀመሪያውና ዋነኛው ከቤተሰቦቹና ከአካባቢው መራቅ፣ በጣም ባዕድ በሆነ መንገድ ከአካባቢው ሲርቅና ሲጠፋ ያ ሰው የሰው አይን በልቶታል ብለን ልናነሳ እንችላለን ማለት ነው። አንድ ሰው መጀመሪያ ላይ በጣም ሰዎች ጋር የሚቀራረብ የሆነ ሆኖ እንዲሁም ቤተሰቡ ጋር አንድ ላይ ታቅፎ የሚኖር ሆኖ ድንገት በማይታሰብ መንገድ ባህሪው ባልሆነበት መንገድ ድንገት ሲጠፋና ሲገለል ከዛ ከቤተሰብ ማለት ነው። እንደዚህ አይነት ባህሪ ካመጣ አይን በልቶታል ብለን ልናስብ እንችላለን። ሁለተኛው ደግሞ ምንም ምክንያት ሳይኖረው ካለምንም ምክንያት ዝም ብሎ ማልቀስ ምክንያት ያስፈልገዋል። ምክንያቶች ከሌሉ ዝም ብሎ ማልቀስ አይቻልም። ለዚህም ደግሞ በአይን የተጠቁ የሆኑ ሰዎች ዝም ብለው ብቻቸውን ሄደው ያለቅሳሉ። ምክንያታቸው ሲጠየቁ ደግሞ ግራ ይገባቸዋል። ምክንያት መናገር እንኳን አይፈልጉም። እንዲሁም መጠየቅም ላይፈልጉ ይችላሉ። ባዕድ የሆነ ባህሪ ያመጣሉ ማለት ነው። በሶስተኛ ደረጃ ደግሞ ብቅ የሚል ሰው የነበረ ከሆነ አሁን ላይ ደግሞ ብቅ ማለትን አለመፈለግ። ለምሳሌ ወደ ዚያራ ሊሆን ይችላል ወይም ወደ መስጂድ ሊሆን ይችላል ወይም ሰዎች ወደሚሰበሰቡበት ቦታ ሊሆን ይችላል። ተጠርቶ ወደ ኋላ መቅረትና እንዲሁም ምንም ነገር ምክንያት ማቅረብ የማይችል የሆነ ሰው ማለት ነው። በአራተኛ ደረጃ ደግሞ በጣም ጭንቀታም መሆን፣ በራሱ ጉዳይ ላይ በጣም ጭንቀታም መሆን፣ በተደጋጋሚ ራሱን መታዘብ፣ በተደጋጋሚ የለበሰውን ነገር እንደገና ቼክ ማድረግ፣ በተደጋጋሚ የያዘውን ነገር እንዳልያዘ አድርጎ ማሰብ፣ በተደጋጋሚ ደግሞ ፊቱ ላይ
የሆነ ነገር እንዳለበት አድርጎ የሚያስብ የሆነ ሰው ከሆነ በአይን የተጎዳ ሊሆን እንደሚችል ይናገራሉ ማለት ነው አዋቂዎች። በአምስተኛ ደረጃ ደግሞ በፊት በማይታመምበት መልኩ ሆዱ ብቻውን በሆዱ ላይ ያለው ፓርት ህመም ሲሰማው ማለት ነው። በፊት እንደዛ አይነት ህመም ተሰምቶት ማያቅ ዶክተሮች ምንም ስም ሊያወጡለት ያልቻሉት የሆነ ህመም ሲሆንና እንደዚሁ ቦታዋ ደግሞ ሆድ ላይ ብቻ ሆና ህመሙ በጣም የባሰበት የሚሄድ ከሆነ በአይን ተጠቅቶ እንደሆነ የሚነገር ጉዳይ ነው። ስድስተኛውና የመጨረሻው በያያስኩላችሁ ደግሞ በጣም ይረሳል። ይህ ሰው በፊት ባልነበረበት ሁኔታ ላይ በጣም የመርሳት ባህሪ አጋጥሞታል። በአሁን ሰዓት ላይ ችላ የማለት ባህሪም አጋጥሞታል። እንደዚህ አይነት ባህሪ ካሳየ በአይን የተጠቃ ሊሆን ይችላል ማለት ነው። ይህ ሰው ከስድስት ምልክቶች አንዱም ሆነ ሁለቱ እንዲሁም ስድስቱም አይነት ምልክቶች አንድ ሰው ላይ ከተገኙ ይህ ሰው በአይንን አስተይዞ ወይም በአይን ተጎድቶ ሊሆን ስለሚችል ለዚህ ሰው በፍጥነት መድኃኒት እንዲገኝለት ማድረግ ይቻላል ማለት ነው። አሁን ደግሞ አይንን አስተብሎ የሚጠራው በስንት አይነት ይከፈላል ወደሚለው እንግባ። በሶስት አይነት ይከፈላል። የመጀመሪያው አይኑል ሐሲድ ተብሎ የሚጠራ ነው። አይኑል ሐሲድ ማለት አላህ Subhanahu Wa Ta'ala በእኛ ላይ ያዋለልን ኒዕማ አለ፣ ዱንያዊ የሆነ ኒዕማ ማለት ነው። ለምሳሌ ሀብትን የመሰለ እንዲሁም ጥሩ የሆነችን ሴት አላህ Subhanahu Wa Ta'ala ሰጥቶን ሊሆን ይችላል። ጥሩ ልጆችን ሰጥቶን ሊሆን ይችላል። ጥሩ የሆነ አኗኗርን ሰጥቶን ሊሆን ይችላል። አፊያን ሰጥቶን ሊሆን ይችላል። ሌላ ሰው ሲመለከተን ያ ነገር እሱ ጋር ባለመኖሩ የተነሳ እንዲጠፋብን የማድረግ ባህሪ ማለት ነው። ያ ነገር እኛ ጋር እንዳይኖር የማድረግ ይሄ ሐስድ ይባላል። እሱ ጋር የሌለ እኛ ጋር ያለን ነገር በመመልከት ብቻ በሐስድ ተነሳስቶ ያ ነገር እንዲጠፋ የመፈለግ ሁኔታ ነው። ይሄ የመጀመሪያው። ሁለተኛው ደግሞ አይኑል ሙዕጀባህ ተብሎ የሚጠራ ነው። በጣም የሚያስገርም የሆነ ነገር እኛ ጋር ካለ አላህ በሰጠን ኒዕማ ላይ በጣም በመገረማችን የተነሳም አላህ Subhanahu Wa Ta'ala ያንን ነገር ሊያጠፋብን ይችላል ማለት ነው። ለምሳሌ ወለውላ ኢዝ ደኸልተ ጀነተከ ቁልተ ማሻ አላህ ይላል አላህ Subhanahu Wa Ta'ala ታሪኩን ሲያነሳ ወደ አትክልቶችህ ስትገባ እኮ ማሻ አላህ ብለህ ቢሆን ኖሮ ይሄ ሁሉ ነገር ባልተፈጠረ ነበር ነው። እንግዲህ አትክልቶቹ በጣም አስገረሙት። እሱ ራሱ የሰራቸው አትክልቶች ናቸው። አላህ Subhanahu Wa Ta'ala ኒዕማውን ቢያፈስበትን በሱ ላይ ማለት ነው። እነዛን አትክልቶችን ሲመለከት በጣም ተገረመ በራሱ ማለት ነው። ይሄ ሁሉ አትክልት እኮ የኔ ነው፣ እኔ የለፋሁበት ነው በማለት ሲያስብ አላህ Subhanahu Wa Ta'ala እንዳልነበር አደረገው ያንን አትክልት ማለት ነው። ቁልተ ማሻ አላህ ብለህ ቢሆን ኖሮ ማሻ አላህ አላህ Subhanahu Wa Ta'ala የሻው ሆነ ብለህ ቢሆን ኖሮ አይንህ አይበላውም ነበር ያን አትክልት ነው። ስለዚህ የራሳችን የሆነ ኒዕማ ራሳችን ልናጠፋው እንችላለን ማለት ነው። ሶስተኛው ደግሞ አልዓይኑል ቃቲላህ ብለን የጠራ ነው። አይኑል ቃቲላህ ማለት ገዳይ የሆነች አይን ብለን ልንይዝ እንችላለን። እስከ ሞት ድረስ የሚያደርስ ማለት ነው። እኛ ጋር አላህ Subhanahu Wa Ta'ala ኒዕማን ሰጥቶን ያንን ኒዕማ በማየታቸው የተነሳ ሰዎች በጣም ይገረማሉ፣ እንዲሁም በጣም ይቀናሉ። እንዲሁም እነሱ ጋር ባለመኖሩና እኛ ጋር በመኖሩ የተነሳ በጣም ይጸጸታሉ። ያ ነገር እኛ ጋር እንዲጠፋም ይፈልጋሉ። እነዚህን አራት ነገሮችን በመፈለጋቸው የተነሳ ፈጣን የሆነና ገዳይ የሆነ አይንናስን ሊያመጡብን ሊያስከትሉብን ይችላሉ። ወደ መፍትሄው ስንሄድ እንግዲህ የመጀመሪያው መፍትሄ ብዬ ያስቀመጥኩት ሐዲሳዊ የሆነ መልእክት ያለው ሲሆን አንድ ሰው በአይን ከተጎዳ የጎዳው ሰው ማን እንደሆነ ካወቀ የመጀመሪያው ሊያደርግ የሚገባው ነገር ምንም ሳያመነታ ያ ሰው እንዲታጠብለት ነው ማድረግ ያለበት ማለት ነው። አጠር አድርጌ ለማስረዳት እሞክራለሁኝ። ያ ሰው አይን በልቶታል ይሄንን ሰው ማለት ነው። የተበላው ሰው ማን እንደበላው ካወቀ ቀጥታ ይሄድና የሱን የታጠበበትን ውሃ እንዲሰጠው ያደርጋል ማለት ነው። ለምሳሌ ፊቱን እጆቹን ውዱ አድርጎ ሙሉ ታጥቦ ሊሆን ይችላል፣ ወይም ደግሞ ሙሉ ጉስል ታጥቦ ሊሆን ይችላል። ሁለት አይነት ንግግር ስላለ ማለት ነው እዚህ ቦታ ላይ ፊቱን ታጥቦ ተግሞጥሙጦ እጁን ታጥቦ ምናምን በአንድ ጣሳ ላይ አድርጎ ያን የተጠቀመበትን ውሃ ለተጎጂው አካል እንዲሰጠው ይደረጋል። ከዛ ተጎጂው የሆነ አካል በዛ ውሃ እንዲረጭ ይደረጋል ማለት ነው። እላው ላይ እንዲፈሰስበት ይደረጋል። በዛ ሁኔታ መፍትሄ ይገኛል ማለት ነው። ሱብሃንአላህ። ሁለተኛው ደግሞ እዚሁ ጋር ተያይዞ የሚገኘው ነገር ምንድነው? ቡዳ የበላን ሰው ማን እንደሆነ ላናውቅ እንችላለን። የምንጠራጠረው ደግሞ 1 2 3 4 ብለን የምንይዛቸው ሰዎች ከሆኑ እነዛ ሁሉም ሰዎች እንዲታጠቡልን እናደርጋለን። ነገር ግን ይሄን ስናደርግ መጠንቀቅ ያለብን ነገር ውስጣቸውን ሞራላቸውን በማይጎዳ መልኩ ነው፣ እርግጠኛ ስላልሆን ማለት ነው። ያንን ሰው ለማግኘት ስንል ነው የሰበሰብናቸው አይደለ? ስለዚህ እነዛን ጀማዓዎችን ስንሰበስብ ሞራላቸውን በማይነካ መልኩ ጉዳዩ የጥርጣሬ ጉዳይና እንዲሁም ተጠቂው የሆነ አካል እንዲድን ብቻ ስለተፈለገ ታስቦ ብቻ እንደሆነ በማስረዳት ነው። ያንን ስናስረዳቸው እነሱም እንዲተባበሩን ግድ ይሆናል ማለት ነው። ምናልባት ያ ሰው የተጎዳው ሰው ማን እንደሆነ ማያውቅ ከሆነና የሱ ቤተሰቦች የሚያውቁ ከሆነ ማድረጉ የተሻለ የሚሆነው ያ ሰውዬ እንዲታጠብበት ይደረጋል። ከታጠበበት በኋላ ያን የታጠበበትን ውሃ ቤተሰቦች ይዘው ሂደው ይሄ ታማሚው ሰው ሳያቅ ድንገት መርጨት ማስደንገጥ ማለት ነው። ታጠቡ በሚባሉ ሰዓት ታዲያ እምቢ ማለት አይቻልም። ለዚህም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንዲህ ይላሉ፣ ወኢደስተግሲልቱም ታጠቡ በምትባሉ ሰዓት ምናልባት አይንናስ በልታችሁ ልትሆኑ ትችላላችሁ ተብላችሁ ታጠቡ ስትባሉ
ስትባሉ ፈግሲሉ ታጠቡላቸው፣ እሺ ብላችሁ ታጠቡ። ምክንያቱም አይንናስ ወደ መጨረሻ አካባቢ ልጠቅሰው የምፈልገው ነገር አለ። አይንናስ ቡዳ የሚባለው ሰው ማን ነው የሚለውን ወደ መጨረሻ አካባቢ ስገልጽላችሁ ግልጽ ስለሚሆንላችሁ ይሄ ጉዳይ በጣም አሳሳቢ ጉዳይ ላይሆን ይችላል ማለት ነው። በሁለተኛ ደረጃ ደግሞ በፍጹም ያ ሰው ካልታወቀ፣ ምናልባት ቤታችሁ እንግዳ መጥቶ ቡዳ ካልበላችሁ ወይም ቤታችሁ ማንም ሰው ካልመጣ ወይም መጥቶ ካልተገረመባችሁ ኖርማል የሆነ ነገር ከተመለከታችሁና ማንነቱን ማወቅ በፍጹም የማታውቁበት ደረጃ ላይ ከደረሳችሁና ያን ነገር ማሰብ የሚያዳግታችሁ ከሆነ ልታደርጉ የሚገባው ሁለተኛ መፍትሄ ነው። አላህ Subhanahu Wa Ta'ala ያወረዳቸው ቁርአኖች አሉ። እዚህ ላይ ማስቀምጥላችሁ በፎቶ በተክላላ እነዚህ የአላህ Subhanahu Wa Ta'ala ቃላቶች ሲሆኑ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንድንጠቀምባቸው ያዘዙን ሲሆኑ ትክክለኛ ሷሂህ በሆነ ሐዲስ የተረጋገጡ ስለሆኑ እነዚህን በጻፍኩላችሁ መሰረት ልትጠቀሟቸው ትችላላችሁ። በደንብ በቅድመ ተከተል ልተገብሯቸው የሚገቡ የአላህ አንቀጾች ናቸው። እነዚህን ከተገበራችሁ በእርግጠኝነት ከዛ ችግር ትወጣላችሁ። እሺ አሁን ደግሞ ላነሳ የምፈልገው ነገር በዚህ በአይንናስ የተጎዳ ሰው እስከ ሞት ያደርሰዋል ወይስ ደግሞ ህይወቱ ላይ ጨለማ ብቻ ነው የሚያደርስበት? በህይወቱ ተስፋ እንዲቆርጥ ተስፋ እንዳይኖረው ያደርገዋል ወይስ እስከ ሞት ድረስ ሊያደርሰው ይችላል የሚለውን ጉዳይ ላነሳ ፈለግኩኝ። ለዚህም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንዲህ ይላሉ፣ አክተሩ መን የሙቱ ሚን ኡመቲ፣ ከኔ ህዝቦች እኮ ከኔ ኡማዎች እኮ አብዛኛዎች የሚሞቱት እኮ ባዕደል ቀዳኢ ወልቀደር፣ አላህ Subhanahu Wa Ta'ala ከቀደረባቸው አላህ ከወሰነባቸው ውጪ ደግሞ ከዛ ጋር አብሮ ተያይዞ ሊሞቱ የሚችሉበት አጋጣሚ ምንድነው በማለት አብዛኛዎች የሚሞቱበትን ሲናገሩ ቢሰበቢል አይን፣ በአይንናስ የተነሳ ነው በማለት ተናግረዋል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። ከነዚህ ከሚሞቱት ደግሞ አብዛኛዎች ሴቶች ናቸው ሊሆኑ የሚችሉት። ምናልባት ውበታቸው በጣም የበዛ ሆኖ ሰዎች ሲመለከቷቸው የሚያስደነግጥ ውበት ኖሯቸው እንዲሁም ደግሞ አለባበሳቸው በጣም የሚያምር ሆኖና ሰዎች አይናቸውን ሊጥሉባቸው የሚችል አለባበስ ለብሰው ሲወጡ እንደዚህ አይነት የመሳሰሉ አብዛኛዎች ሴቶች ጋርም የሚከሰት እንደሆነ ልናውቅ የሚገባ ነው ማለት ነው። ከዚህ አይንናስ ጋር እንዳንገናኝ የሚያደርገን ወይም አይንናስ እኛን እንዳይጎዳን የሚያደርገን ነገር ማለት ነው ሁሌም ከሶላት በኋላ አዝካሮችን መርሳት የለብንም። እንዲሁም ጧትና ማታ ደግሞ ጧት ከእንቅልፋችን ስንነሳ ማታ ደግሞ ወደ እንቅልፋችን ስንሄድ አዝካሩል ሷባህና አዝካሩል መሳእ ተብለው የሚጠሩትን ዚክሮች ማለት አለብን። እነዚህን ለማግኘት ደግሞ ሰርች ማድረግ በጣም በቂ የሆነ ነገር ነው። ከሰላት በኋላ የሚደረጉ ዚክሮች ብለን ሰርች ብናደርግ አዝካሩል ሷባህ በጧት የሚደረግ ዚክር ካል፣ አዝካሩል መሳእ በማታ የሚደረግ ዚክር ካል ዚክሮች በትክክል ይመጡልናል። እነዛን ሐፍዘን በየጊዜው ልንላቸው የሚገቡ ጉዳይ ናቸው። ከዚህ አይንናስ መጀመሪያውኑም ላለመግባት ለመራቅ ማለት ነው። አሁን ደግሞ ወሳኝና በጣም አሳሳቢ ብዬ ያያዝኩት ነገር ምንድነው? አይንናስ ሊበሉን የሚችሉ የሆኑ ሰዎች ሊያደርጉት የሚገባ ነው። ለምሳሌ አንድ የሚያምር ሰውን ከተመለከታችሁ ወይም የሚያምር የሆነ ነገር ስትመለከቱ መጀመሪያ ልትሉ የሚገባችሁ ነገር ማሻአላህ ላ ቁወተ ኢላ ቢላህ የሚለውን ቃል መናገር ነው። አይንናስ የሚበሉ ሰዎች እነማን ናቸው? አይንናስ የሚበሉ ሰዎች ሁሉም ሰዎች ናቸው። ማንም ሰው ማንንም ሰው አይንናስ ሊበላ ይችላል። ማሻአላህ የሚለውን ቃል እስካልተናገርን ድረስ ላ ቁወተ ኢላ ቢላህ የሚለውን እስካልጨመርን ድረስ በአይናችን ሰዎችን ልንጎዳ እንችላለን ማለት ነው። ለዚህም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የተናገሩትን ሐዲስ ማንሳት ፈልጋለሁ። አልዓይኑ ለሁ ሐቁን ይላሉ። ለሁሉም አይን እኮ ሐቅ አለው። የቡዳ ዘር አለ ማለት አይደለም። ልብ በሉ። ምናልባት አንዳንድ ሰዎች ላይ ገኖ ሊታይ ይችላል። ይሄ የአይንናስ ጉዳይ ማለት ነው። ገኖ የሚታየው ደግሞ ይሄንን ማሻአላህ ላ ቁወተ ኢላ ቢላህ የሚለውን ስለማይሉ ማለት ነው እንጂ ሁላችንም ላይ ይሄ ነገር ያለ ነው ማለት ነው። የዛሬው ፕሮግራሜ ቢረዝምም በጣም ጠቃሚ ስለሆነ ለብዙ ሰዎች ሼር ማድረግን አደራ እንዳትረሱ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።